ጉድ ነው። ኧረ ምን ጉድ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበረ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ደህና ናችሁን? ያለው አልሐምዱሊላህ። ጉድ ነው ዛሬ ጉድ። እንግዲህ አብርሽም ከሄርሜላ ጋር አብሮ ተኝቶ መጣ። እነ ጽጌም ደግሞ ፏፈሽ ብለዋል። ዲያኒ ደግሞ ቀለበት አረገ። ደስ የሚል ነገር ማለት ነው። የምር ነው ግን እና እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ውዶች ሰብስክራይብ አድርጉኝ። ኧረ እናንተ ሰብስክራይብ አድርጉኝ፣ አሳድጉኝ። ምንድነው መሰሰት በማዳም ዋይፋይ ምን ችግር አለው? ሰብስክራይብ ብታረጉኝ፣ ቪዲዮ ሼር ብታረጉ፣ ብታዩልኝ ትሞታላችሁ። ቆይ ምን ችግር አለው ብታሳድጉኝ? ኧረ ተው ግን ሰብስክራይብ አድርጉኝ። ተው ግን አላሳዝናችሁም? ተው። ኧረ ተው። እና በተረፈ እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ኧረ ምን ጉድ ነው? ኧረ እንደው እኔማ አንዳንዴ እኮ መስራት ይደብረኛል በሰው ቪዲዮ። ግን ያው ቻናሌ ሰብስክራይብ እንታደርጉልኝ ብዬ ነው የምሰራው እንጂ በራሴ ቪዲዮ እመጣለሁ ኢንሻአላህ። ስላልተመቻቸልኝ ነው እላችኋለሁ ውዶች። እና ሄርሜላና አብርሽ መጀመሪያ እኔ ቪዲዮን ሳላ የምር ነበር የደነገጥኩት ማለት ነው። እና አብርሽ ግን አላሳዘናችሁም? እንዴት ነው ከመኝታው ላይ የተነሳው? እንዴት ነው ዘሎ የተነሳው? ግን አያሳዝንም? ባላ እኔ የምር አሳዘነኝ ማለት ነው። ደግሞ አንዴ ወደዚህ አንዴ ወደዛ ምስኪን ሲያሳዝን። እና መጨረሻቸው ያው መጋባታቸው አይቀርም እንግዲህ ከሩታ ጋር ያለው ነገር ጨርሷል። እንግዲህ የሩታ በጎች መልካም የጨጓራ መቃጠል እንግዲህ ያው አሁን ጨርሷል። ሩታም ትላንትና ከይፋ መታ ነበረ ጨርሻለሁ ምናምን ብላለች። ግን እሷ ልጅ የት ናት? ቤተሰብ ጋር ሄዳ ነው ወይስ አዲስ አበባ ናት? እንደው እሷ ልጅ ግን ቤተሰቦቿ የት ናቸው? አዲስ አበባ ናቸው ወይስ የት ናቸው የሩታ ቤተሰቦች? እኔ የት እንዳሉ አላውቅም። ለምን የአዲስ አበባ ልጅ እንዳልሆነች ያው ከዚህ በፊት እየተናገሩ ነበረ። እሷ ግን የአዲስ አበባ ልጅ ነኝ ያለች ነበረ። እና እሷ ቤተሰቦቿ የት ናቸው? ሄርሜላ ጋር እንግዲህ ሄደው እነ ጽጌነሽ እነ ማርክ እነ ሃይሚ እነ ብሩኬ ያልሄደ ሰው ጠይቁኝ እንዳለ ሄደው የሄርሜላ አያት ቤት እንግዲህ ፏፈሽ ብለው ነው መስቀልን ያሳለፉት። እኔ ትላንትና ቪዲዮ አይቼ ነበረ ቲክቶክ ላይ። ምን ገመትኩኝ? እና ሄርሜላ ጋር ሄደው ነው አልኩኝ። እና ሄርሜላ ቦስ ናት ማለት ነው። የሁሉ እንግዳ ማስተናገድ ትችላለች። እና አብርሽዬ እኔ ቆንጆ ወይ ካለው ተጠጋ ወይ ካለው ተወለድ ነው። እና ሄርሜላን እንዳትለቃት ነው የምለው እኔ። የእህት ምክር ነው መክረህ። በቃ ከሩታ ጋር ያው ከጨረሳችሁ ሌላ ፍቅረኛ መያዝህ አይቀርም። ስለዚህ እኔ ሄርሜላ አጥብቀህ ያዝ ብዬ ነው የምልህ ወንድሜ። እና መጨረሻችሁን ደግሞ ያሳምረው እልሃለሁ። አብርሽ አይዞህ። ያኔ ብዙም ዶሮም የተለየህ አትመስልም። እንኳን ሩታ የተለየች ልትመስል ይቅርና እና አይዞህ እንግዲህ ፏፈሽ በል ወንድሜ። እና ደግሞ ዳኒ ፍቅረኛ የድሮ የትምህርት ቤት ፍቅረኛው እያለቀሰች ነበረ ባለፈ። ያው እንትና ማናት ያቺ፣ ኧረ ወይኔ ስሟ ጠፋኝ። ሄርማላ ማን ነበረ ስሟ? ስሟ ጠፋኝ። እንደው በቃ እሺ ይሁን። እሷ ይዛት መታ ነበረ። እሷና ጽጌ በእርግጥ አይዋደዱም ማለት ነው። ሄርሜላ ና ወይ ጉድ! ኧረ ስሟ ጠፋኝ። ማን ነበረች እንትና? ኧረ ወይኔ! ኧረ ስሟ ጠፋኝ እናንተ። እሺ ይሁን በቃ እንደዛው ይሁን። ስሟ በዛው ይቀመጥ ማለት ነው። እሷ ይዛ መታ። አጋጣሚ ደግሞ ጽጌና እሷ ደግሞ አይዋደዱም። ጽጌና እሷ ደግሞ ስለማይዋደዱ እንግዲህ እች ልጅ ከየት ፈልፍላ እንዳመጣቻት አላቅም። ከየት ጎልጉላ ከየት ፈልፍላ እንዳመጣቻት አላቅም። እንግዲህ ዛሬ ቀለበት ካላረክ ብለዋለች። ግን እውነት ነው ቀለበቱ? የምር ነው? የምር ከሆነ ጥሩ ነው። ጽጌ እኮ አሳፍረዋለች ባለፈ። እንዴ ዳኒን አፈቅረዋለሁ ብላ ያዙኝ ልቀቁኝ እያለች የዛኔ ከዳኒ ሌላ ሰው አልፈልግም እያለች ያዙኝ ልቀቁኝ አቃቂ ዘራፍ እያለች እሱ ወለዚነ የቢቱነ ሊረብ እና ይቅርታ እና እንደዛ ፕሮግራም አድርጎ እንደዛ አሳፍራው አሁን ደግሞ መልሳ በራሷ ጊዜ አልፈልግም ማለት ምን ይባላል? እና ብቻ በጣም ያስጠላል ያደረገችው ነገር ማለት ነው። እንግዲህ መጨረሻቸውን ደግሞ ያስተካክልላቸው ነው። እኔ የምር ይመስላችኋል? እዚህ ጋር አሁን ዳኒ ለልጅቷ ቀለበት ሲያደርግ የምር ነው? እንጃ እኔ አይመስለኝም፣ የምር አይመስለኝም። እስቲ ያው እያየን እንግዲህ እያየናቸው እንቀጥላለን ማለት ነው። እኛም በእነሱ ቪዲዮ እንሰራለን፣ እነሱን ደግሞ ከዛ ይለቁንና እኛ ከዚህ ቆርጠን ቪዲዮ እንሰራለን ማለት ነው። እስቲ እናያለን።
ጽጌም ደግሞ ቡታጀራ ላይ የሆነ ልጅ ይዛ ነበረ። ትላንትና ቪዲዮ ሰርታለች። ኧረ ወይኔ ቅጥነቱ ንፋሱን የሚጥለው መስሎ ነበረ። ዥው 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 ሲያደርገው ንፋሱ የምር እና የሚጥለው መስሎ ነበረ። ከእሷ ጋር የሆነ መናፈሻ ብሎ ዳገት ላይ ወጥተው እና የሚጥለው መስሎ የነበረ ንፋሱ፣ ግን አልወደቁም ማለት ነው። እና ከድሮ ላይፌ መማር አለብኝ ምናምን ያለች ነበረ። ውይ አሁን ማን ይሙት ዳኒና ጽጌ ሊለያዩ ነው። እንደው ሲፎግሩን ነው እንጂ እኔ እንጃ። እኔ ውሸት ይመስለኛል። የምር የተለያዩ አይመስለኝም። እስቲ እንግዲህ በአካል ወይም እኛ አናውቃቸው ሄደን አናያቸው። ያው ያመጡልን ነገር እያየንላቸው ነው። ለዛ ነው እንግዲህ እነሱም እንደዚህ የሚሆኑት። እና እስቲ ጽጌም ደግሞ የምታመጣውን ነገር እናያለን። ዛሬ ዳኒ ቀለበት አረገ፣ ነገ ደግሞ ጽጌ ከዛ ልጅ ጋር ቀለበት ታረጋለች ወይ ድብድብ ይመጣል አይታወቅም። የሚመጣውን ቁጭ ብለን ማየት ነው። እና እነ ሄርሜላ ቤተሰብ ጋር ሄደው ይኸው የጉራጌ ባህል ልብስ ለብሰው ሶስቱንም በጣም ያምራሉ። የሄርሜላ ቤተሰቦች በጣም ቦሶች ናቸው። ይህ ሁሉ እንግዳ ተቀብሎ ማስተናገድ በአሁኑ ጊዜ ከባድ ነው አይደለ? እንዲህ ቤተሰብ እኔ ገርሞኛል። እኔ መጀመሪያም እኮ አብረሽ እንሂድ ብለው ሲስማሙ እምቢ ብሎ ነበረ። ግን ያው ሄርሜላ በዚህ ማለች በዛ ማሳምናው ይዘው ሄደች። አብረሽ እኮ ሄርሜላን ይወዳታል፣ የምር ይወዳታል። ያኔ በጣም በችግሩ ሰዓትም ብዙ እንትን ስላረገችው ይወዳታል። እንግዲህ ያው መጨረሻው ደግሞ አይታወቅም። ትዝ ካላችሁ ሩታንም እኮ መጀመሪያ አይወዳትም ነበር። ቪዲዮ እንዲሰሩ ምናምን ነገር እነስራ ምናምን ብላ እህትዮ አስማምታ የአብረሽ እህት፣ ከዛ በኋላ ነው ሩታን እንደዚህ በቀልድ ቀልድ ምናምን እንዲወዳት ምናምን ያደረገችው ማለት ነው። እና ምናልባት ወደፊት ደግሞ ሄርሜላንም እንደ ማናት እንደ ሩታም ሊሆን ይችላል፣ አይታወቅም። ከሀገርም ልወጣ ነው እያለ ነው እንግዲህ አይታወቅም። ሄርሜላ አቅም ያላት ሰው ናት። ከሰው ድጋፍ አትፈልግም። ላጥ ብላ መሄድ ትችላለች ያለበትን ሀገር ማለት ነው ከተስማሙ። እና ጽግዬ ደግሞ እንግዲህ አይዞሽ ማሬ፣ የምር ከሆነ ዳኒን ቀለበት ያደረግላት ልጅ ግን ከመቼ መቼ አይተዋት ነው ተዋውቋት ነው ዳኒ ቀለበት የሚያደርግላት ለዚች ልጅ? ከመቼ ያውቋት ነው? በፊት የዛሬ ስንት ዓመት ትምህርት ቤት አብረን እንማር ነበረ እና በዛ ምክንያት ተለያይተን ነበረ አለ። አሁን የዛሬ ስንት ዓመት የተለያዩ ሴት በአንድ ቀን አምጥቶ ቀለበት ላረግ ነው። ግን እውነት ትዳር ዕቃ ነው? እኔ አልገባኝም። መጫወቻ ነው ወይስ እንዴት ነው? እኔ አልገባኝም። ግን እነዚህ ዩቱበሮች ኧረ ተው ግን፣ ኧረ ተው፣ እኛ ትንሽ ዩቱበሮች እንስራበት። ኧረ ምን ጉድ ናችሁ? ዛሬ ሌላ ነገር ነገ ሌላ ነገር ማታመጡ ጉድ የለም። እና የቡታጀራ ልጆች እንግዲህ ፏፈሽ ብለዋል። መስቀል በቡታጀራ ነው ያሳለፉት። ውቢቷ ቡታጀራ የጉራጌ ሀገር እላችኋለሁ። እንግዲህ ቡታጀራ መሄድ የምትፈልጉትን ደግሞ ደውሉልን፣ እናስጎበኛችኋለን። እኔም የቡታጀራ ልጅ ነኝ። እኔም ቡታጀራ ሄጄ ቪዲዮ እሰራለሁ እና የቡታጀራ ልጅ ነኝ እላችኋለሁ ውዶቼ። ስለዚህ ሰብስክራይብ አድርጉኝ። የቡታጀራ ልጆች ያልሆነ እናንተ ፌመስ አታደርጉም። ስለዚህ እኔም የቡታጀራ ልጅ ነኝ እላችኋለሁ ማሮቼ። እንግዲህ አላህ ይጠብቃችሁ። ሄርሚዬ እንግዲህ በርቺ ነው የምለው። ኧረ የእንትና ስም አልመጣልኝም እናንተ። የዚች እቺ ወፍራማ ማናት? የዳኒ የድሮ ፍሬንዱ ማለት ነው። ማሌት ናት? ወይኔ ጉዴ ፈላ። ስሟ እንዴት ጠፋኝ? ኧረ ተው ግን ኮመንት ላይ አስቀምጡልኝ እሺ ምርጦቼ። ቤዛ ናት? ማናት? ኧረ ወይኔ ስሟ እንዴት ጠፋኝ ግን። ከጽጌ ጋር ምንም አይዋደዱም። ብዙ ጊዜ ጥፊ ትሰጣታለች ለጽጌ ማለት ነው። ያስቁኛል ግን ወላሂ። እና ብዙ ጊዜ ጥፊ ታቀምሳታለች። ዛሬ ደግሞ እሷ ናት እያሽቃበጠች ነው ልጅቷን ይዛ ምናምን ቀለበት ያደረገች። በእርግጥ የዳኒም ጓደኞች በጣም ተናደውባታል በጽጌ ማለት ነው። አንቺ ማን ስለሆንሽ ነው? ምንድነው ራስሽን እንደምንድን ነው የምታዩ ምናምን ብለዋት እኮ የዛኔ በጣም ተናግረዋታል ለጽጌ ማለት ነው። እኔ ጽጌ ምን ሴጣን ጥፊ እንደመታት አላውቅም። እንዴ ምን ሆና ነው ግን? እንዴ ዳኒ እኮ በጣም እንደምታፈቅረው በጣም እንደምትወደው ነው በምትናገረው። እኔ ምን መጋኛ እንደመታት አላውቅም። እንዴ እሷ እኮ በራሷ ነበር ቀለበት አድርግልኝ ብላ የምትጨቃጨቅ የነበረው። እኔ ምን መጋኛ እንደመታት አላውቅም። እንግዲህ ጽጌዬ መልካም የጨጓራ መቃጠል የኔ ማር። የምር ዳኒ ቀለበት አድርጎ ከሆነ በቃ ያው ተስፋሽን ቁረጭ የኔ ማር።
አይዞሽ ማሬ እና ያው ሩታዬም እንግዲህ ያው ልትወልድ ደርሳለች። እኔማ ነገሩን ቶሎ ቢያልቅልኝ ደስ ይለኝ ነበረ፣ ሳልወልድ በፊት ነገሩን ባይጎተትብኝ ምናምን አለች። ወይኔ የኔ ቅመም አይዞሽ ማሬ ትደርሻለሽ። እና ፍቺው እኮ ለመጋባት ነው እንጂ ከባዱ ለመፋታት ማሪ አንድ ወረቀት ነው። እና አይዞሽ አትጣደፊ ትደርሻለሽ የኔ ውድ። ትላንት ይፋ ላይ ግን እኔ እሷ ልጅ የት እንደሆነች እስቲ ንገሩኝ። የት ሀገር ልጅ ናት ሩታ? የቡታጀራ ልጅ ናት? የቡታጀራ ልጅ ከሆነች ይህ ሁሉ ሰው መስቀል ሲሄድ እሷ ልጅ አልሄደችም። ቤተሰቦቼ ጋር ልሄድ ነው ብላ እኮ ባለፈ ሄዳ ነበረ። አብርሽ ጋር ሄዳ ፌስታል ይዛ ወጣች። ምን ዕቃ ይዛ እንደወጣች አይታወቅም። እና ግን እዛ ሆና ነው መሰለኝ ሰቅሰቅ ምሰራብን። አይ ሩታዬ እንዲህ ቆየብኝ እኮ ቶሎ መፈታት እፈልጋለሁ አለች። ማሬ ትደርሻለሽ የኔ ማር፣ አይዞሽ መፋታት ቀላል ነው። እና አይዞሽ የኔ ውድ። እና ወለድሽም አልወለድሽም ያው መፋታት የምር የምትፋች ከሆነ እኔ አይመስለኝም። አብርሽን በጣም ነው የምትወደው። ሩታን እንደው ከተፋታች እኔ እሸልማቸዋለሁ ማለት ነው። አትፋታም ሩታ። አብርሽ በጣም ነው የምትወደው፣ በጣም ነው የምታፈቅረው። ስለዚህ አብርሽና ሩታ ይፋታሉ ብላችሁ የምትሉት ተሳስታችኋል ውዶቼ። አላህ ይጠብቃችሁ። ሰብስክራይብ አድርጉኝ።